የተሰቀለው ባንዲራ የኔ ኢትዮጵያ ባንዲራ ነው ወይስ የጠላት ባንዲራ ነው? እንዴ አባዬ ይሄማ የሀገራችን ባንዲራ ነው። ጅባኪን ባንዲ የሀገራችን ባንዲራ እንደዚህ አይነት ባንዲራ አለ እንዴ? እንደው ትንሽ አሰቀጥጣቸውም እንደዚህ አይነት ያርጀ የተቦጫጨቀ ባንዲራ ሲሰቅሉ። ይሄ እኮ ትምህርት ቤት ነው አባ። እኔ ወፍጮ ቤት ነው አልኩት እንዴ? ታዲያ ትምህርት ቤት መሆኑ አይደለም እንደሚገርመው እነዚህ ልጆች ይሄን እያዩ ነው እንደሚያድጉት። በጣም ያሳዝናል፣ በጣም ያሳዝናል፣ በጣም ያሳዝናል። ስንት ጀግና ያወደቀለት ስንት ጎበዝ የደማለት ባንዲራ እንደዚህ አርጅቷና እንዲህ ብሽቅጥ ብሎ እንዴ አባዬ ወይኔ 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 እኔ እንደውም ገብቼ እነግረዋለሁ። እንዴ አባዬ ይሄ እኮ የግለሰብ ትምህርት ቤት ነው። አንተ በግለሰብ ትምህርት ቤት ምን አገባ? አገሩ ግን የኢትዮጵያ ነው። አንቺ ለተቻለ አትከታኝ እንጂ ግርሽ እንዳልሰብርሽ ገብቼ አነጋግረዋለሁ። የት ነው ቢሮ ኃላፊ የት ነው? ዘረፋ ነው ያው እሱ ቆየኝ ምን ስማ የተማሪ ቤት ማለት ባለቤቱ ነኝ። ታዲያ አንተ እንዲህ ዝንጥ ብሎብህ አምረህ እንዲህ ደምቀህ እንዲህ ተውበህ እናትህን ብትቶ ስታለቅሳት ትንሽ አይተቀጥጥህም? እናቴ ከሞተች 3 ዓመት ሆነ። ምን እሳቸው ነው ስማ እኔ የምልህ ሀገርህን ስንት ጀግና ወደቀላትን ስንት ደግሞ ያፈሰሰላትን ሀገር ባንዲራ እንደዚህ መጨቅጨቅ ታስመስለህ ሲሰቅል ትንሽ እንደው አይሰማህም? ታዲያ ጥያቄው በስርዓት አያውቅም? ኧረ ለአንተ ሌላም አለህ አንተ ነገርኩህ አዳምጥ። አሁን ጉዳይ ጨርሼ ስመለስ ይሄን ባንዲራ ቀይረህ ባቆየኝ ውድ ታስፈራሩ። ሌላም አለ የገባሁትን ቃል እንደማደርግ ስመለስ አረጋግጥልሃለሁ። እንዲህ ነችና ማን እስኪ ይህን ባንዲራ ባስቸኳይ አሁን ቀይረው። በቃ ተናግሬያለሁ። አሁን ቀይረው። እኔ በህይወት መኖር እፈልጋለሁ። ባስቸኳይ ቀይረው። አይደለም በእናትህ አሁን ብላኩኛል ለማማለል ነው። አሁን እዚህ ጋር ልብስ ተጥባ ባክ መስሎ እንዳበና መስሎ ነው። አሁን እንዳትኝ ይኸውልሽ አለባብሰው እንኳን ነው በእናትህ ይኸውልሽ አረፍ መስሎ ሲሆን ገብቷል ፍቅሯ መግለጽ አትችልም። የኛ ባህል ደግሞ ለዚህ በጣም ከባድ በእናትህ የጎዳው ሰው በእናትህ ስማኝ ስትጠጣችሁት እንዴ ምንድን ነው? ባርዬ ቆይ ወንድ ልጅ ጫማው ካሸተተ ብብቱ ካልገማ ምን ወንድ ነው ተላጣ አባባል አለበት። ከስታችሁ ተማርና ትራንስፎርሜሽን የሚባል ነገር እኮ አለ። በላለም ገምተህ ትቀራለህ። ቆይ የለት የሉሽቱ የምትቀበው ስንት ነው? ሽንት ቤት ለምን የሉሽቱ የምትቀበው? አንተ ነጮች እኮ ሽንት ቤት ሬስትሩም እኮ ነው። እኛ እኮ ነው በክቱ ነው። ነጮቹ ለሽንት ቤት ያላቸውን ክብር ብታይ ትቀናለህ። የኔም ተመረ ለሽንት ቤት ምን ክብር ያስፈልጋል? ስማ ብዙዎቹ እንደውም ክብራቸውን የሚገዙት ጋዜጣ ይዘው ገብተው ቀኑ ሙሉ እዛ በመዋል ነው። እሺኛ ጋዜጣ ይዘን ሽንት ቤት አገባ ጋዜጣማ ይዘን እንገባለን። ግን ጋዜጣውን እነሱ ሊያነቡት ነው። እኛ ደግሞ ጋዜጣውን በእናትህ እንዳጨርሰው አሁን ሰው ይዘውልሽ ለማለት
አንተ በእናትህ ለስንት ገደሎች ሾሙን እንጣለን ነው አንድ ግቢ ስለሆነ እንጣት ነው ባካሽ ግፍጥ ምን ገፍታ በእናታችሁ ጉድ ይሰለው ማለት ነው አባትሽ የሉም አይደል ያንተ ልጅ አትፍራ ብዬህል እንዴ ምንድነው እንደዚህ የሚያረግ ላንቺ አባትሽ ቢሆንም እኔ ግን በጣም ነው የምፈራቸው አባቢን ስለማትቀርበው ነው እንጂ የዋህ እኮ ነው አረ የዋ ስለሆነ ነው ካንቺ ጋር ሲሆን እኔን የሚገላምጥ እኔ በጣም ነው የምፈራቸው እኔ አባቢን አታውቀውም ማለት ነው እንደውም ባለፈው ዴቭ መጥቶ ለምንድነው ማያጫውተኝ ሲል ነበር እንዴ ምንድነው ማጫውታቸው ሌባና ፖሊስ እኔ ዴቭ አንተ ችግር ምን እንደሆነ ታውቃለህ አባቢን አትቀርበው አብረን ቁጭ ብለን እንኳን በአጋጣሚ ሲመጣ ዘለ እንደ ሌባ ትወጣለህ እኔ በጣም ነው የምፈራቸው የእውነቴን ነው የምነግርህ አሁን ራሱ ዴቭ አባቢን ማሳመን ይጠበቅብናል ደሞ ላይ ፍቅር ከኔ ፍቅር ከሱ ማስፈራራት የቱ ይበልጥብሃል የኔ ቆንጆ በዚች ዓለም ላይ እንዳንቺ ማፈቅረው ማንም የለም አንድ ነገር ልንገርሽ በማንኛውም ሁኔታ ሆኖ እዚህ ቤት ከዚህ ቤትም ውጭ አባትሽን አከብራቸዋለሁ እንጂ አልፈራቸውም የኔ ጀግና ይሄ ነው የሚያምርብህ ቃል እገባልሻለሁ ውድድ አደርግሃለሁ እሺ ውድድ ነው ማረግሽ አንቺ ምን አባቢ ታናዳም እንዴት አልናደድ እንዴት አልደብል እንዴት አላል ተወቀን ማሃገር ተወቀን ማሃሰው ስንት ጀግና ስንት ጎበዝ የወደቀለት ባንዲራ እንደራፊ ጨርቅ ተማሪ ቤት ላይ እንዲህ ሲውለበለብ አሮጌ ይውለበለባል ያሳዝናል ይህ አልነበረም ስንቱን የወደቀው ስንቱን የደማው ምን አለበት አዲስ ገዝቶ ቢያውለበልብ ጦቢያ መግለጫ አይደለም እኛ ልብሳችሁ ታጠብ የለም ምን አለበት አማረው ብትገዙ ለነገሩ ማን አለ ምን ሰው አለ ያንቺናችን መካከልታል ለየደረሱ ብድቅ እያሉ አረብ ሀገር እዚህ ለእናቷ ተደፋ ጠፋው ማታረሳት አረብ ሀገር ሄዳ ሽክርና ትቀመጣለች አባቢ በኋላ ፎቅ ትላለች እንጀራ ፍለጋ እንጀራ ጋለች ተሰርቦ እዚህ እንጀራ ነጭ ተጠቆር ሰርገኛ ተማኛ ማጦ የሚበላበት ኢትዮጵያ አየሯ ብትል ደጋ ወይና ደጋ ቆላ የት ነው እኛ ሀገር ነው አረብ ሀገር አይደለም ሀገር ይትላል እቻ ሀገር ላንተ ምን አረጋኝ ምን አላረገችልኝ እስቲ ነገር ምን አላረገችልኝ ያንቺ አይነት እህት ታምታ ማፍራት በስተቀር ምን ያላረገችልኝ ተደርያለሁ ተኩያለሁ ወልጃለሁ ከብጃለሁ ምንድን ያላረገችልኝ ይኸው በስተርጅና ደግሞ ቁጭ ብዬ ጦላት ካደበላለሁ ምንድን ያላረገችልኝ ንገሪኝ ይኸው ተንቀባርሬ እኖራለሁ ምን ጎደለብኝ እቺ እንዳያሻ ምን አረኩላታችን ልብታለሽ ምንድን ነው አንቺ ጎረምሳ የሚለኝ
ኧረ ጉድ በእናታችሁ። ስማ እቺ ልጅ እኮ ልታብድ ነው እንዴ? ስለማን ነው የምታወራው? እቺ ማናት የሚትወስን ነው? ስማ እናትና በቀጥላስ ማለት እንዴ አንተ ከመቼ ጀምሮ ነው ለእሷ እንዲህ ተቆርቋሪ ነው? ይኸውልህ አርፈህ ብትቀመጥ ይሻላል። ባልቀመጥ ቆመት አድርገህ ይኸውልህ ቀልዴን አይደለም ተዋት። ይልቁንስ ፍረንድና ተይው በላይ ሰው ወደ ራሴ ባለው ተከተል። አቤት ጉራ የትንሽ ምን እኮ ተስተነክ እንደማይ ታዲያ እንግዲህ ሰደፍ ነበር ጭራሽ ነው ትግሬስ ማለት ማለት ነው ሻርካሽ ይገኛል ሰዓት ድንግጥ ይቀበል ጉድጓድ በውሳታም ነገር ይኸውልህ ደግሞ አገኘሁ ብለህ ስሜቷን እንዳትጎዳው ተጠንቀቅላት። አደራ በእናትህ እኔ አደራ ማለት ይሆናል እኔ አደራ ነገር እንትን ያበረ ይገለጥ አዘሯ ከች ብሎ ነው የራሷን የወጣሁት እና እንደምን ቋና ያቡታ እዚህ ከተገቡ በኋላ ነው በእውነት ጥፋት ነው የታወቀኝ። በምን ሰበብ ልግባሽ? አሪፍ ሰበብ አለ አይደል? ባገሯ ከሄድ ነው ገንዘብ አበድሮ ይመጣል። እሳቸው ሲያበድሩ ደግሞ ገንዘብ ታበድረኛል። አንተ ለራሱ ምን ታበድረው? ምን ይሰራል? ካበድረው ነው ለይዋ ብድር እድሜ ልካንክ ላይ ሰጥቻት እድሜ ልክ ስለ ብድር ታወራለህ። ይህ ሰው አሁን ራሱ ነበር ለምን አብደታቸው ወይ ተረጋጋ ነው ይሄ ምርጥ አስተዋል አመሰግናለሁ። ይሱቆታል ይታደሽ ደህና ናችሁ? ወታሽ የሉም እንዴ? እንዲያደው እንዴት ነው? ሰላም ነው አለን ይመጣ እኮ መጥቻለሁት። ማስመጥ የፈልገ እሱን ፈልጌ ነበር የመጣሁት። ልክ መጣ። አሁን እንዴት ነው ተሻሉት? ደህና ነኝ። በቃ ታዲያ ለምን ሆስፒታል አለ? የዛሬ ልጅ ሆስፒታል ወረፋውም ገንዘቡም ብዙ ነው። ሰውም ሳሳቁ ለወር ቁርጠቱ ለቁርጥማቱ ለብጠቱ እንደው ተነስቶ እየበረረ ሆስፒታል ነው። ለእኛ ለአዛውንቶቹ ቅድሚያ የሚሰጥ የለም። ከእኛም ደግሞ ይህንን ዋርት ይሆን አድማጉሳውን እንጂ ብሉ ጨቅጭቀን እንዳንጠቀም ባገር ጠፋ። አይ ግን ሆስፒታል ምን ይጠቅማል? እንደውም በዛው አንድ ሁለት እንላለን። ምችል አይመስለኝም። ኧረ ግድ የለውም ምችል አይመስለኝም። በእውነት ግድ የለም። አባቢ ይህ ዳዊት ይደግፋል። ለምን አትሄዱም? ቆይ እንደውም ላንሳውት። ሰማ አንተ አንተ ነው የምታነሳኝ? ወንድ አታውቂያለ እኔን ከምታነሳ የተበላችሁን ያዝረከረካችሁትን ነገር ብታነሳው እንደ ጥሩ ነው። ላንሳው አልክን። ለነገሩ ጥሩ ሰው ነው። እውነት ነው። ግብረ ገብ አለ። ግብረ ገብ ጥሩ ነው። ሰው ትልቁ ነገር ግብረ ገብ ነው። እሺ ለሞተ ወለደ ነው ማለት ኧረ ተው እባክህ። ስንት አልፏል። ጨልጥ እንጂ ምን ነካ? ምን አለቀው እኮ ሌሎችን አለቀው ሰንት ባለው እንደወጣበት ጨልጠው ምን ነካ? ማር እኮ ነው። ንቧ ስንት ተንከራታ እኮ ነው የማር የሚገኘው። እንዲህ ነቀል ግን ትጥራል እንጂ አይ ወንድ ምን ወንድ ያለ ነገሩ ምን ከወንድ ጋር ጠጅ ምን ያገናኝ? እንዴት አይገናኝም? ወንድ ልጅ በምንድን ነው የሚለካው? ስንት ብርሌ ጠጅ ጠጥቶ ቆሞ ሄደ። ስንት ተኩሶ መታ። ይህ አይደለም እንዲህ የሚጠየቅ ይህ ነው መለኪያው። ታልገባ ምን ነካ? አላውቅም ነበረ። ለነገሩ እናንተ ጊዜ ምን ጦርነት አለ? መሳሪያ ብቻ መሳሪያ ብቻ። እኛ ነበር ፍለበለው ነው በቃ ዘምተዋል። ምን የቀረውበት ዘመቻ አለ እንዴ? አለ ኧረ ወዲያ አይ አለሰምን ገባ በባለ ሄጄዋለሁ። እባክህ ኮሪያ ብትል ኮንጎ ብትል አይደንቀኝም። አንዴ ምን ሆነ እንደመሰለህ ጀነራል ጆንሰን ይባላል። የእኛ ጦር አዛዥ ምናዊ ነው። አሜሪካን ነው። ጥቁር ነው። ጆንሰን ይሉታል። ጥቁር ነው ግን በኋላ ልክ ውጊያ ገባን። ከኛው ሻለቃ ጦር ግባ ተባለና ገባን። 4 ቀን እንጃፍጥጠን ስንለሻለሽ ተረፈ እንደ ኮሪያ ተረፈ እንደ አንተ አለቁ በመድኃኒዓለም አርገን ያን ጦርነት ስንጨርስ ጊዜ ይሄ ነው ሰራዊት አለ።
ዝናችን ታለም ዓለም ናኘልህ ሲናኝ ኃይለ ሥላሴ ላከልና ያለው ምን ላኩ ታጅ እንዴ ለሙት ተላከ ምንድነው ለሮብላ መጣ እሺ አንዳንድ ብር ላጠጣጥልንም አንዳንድ ብር እንዳልቀመስንም እኔ ጆሮ ላይ በላቸው ወራ ለሙትም በግዴ ሳላስፈቅድ ሄጄ አንድ ባታሊዮን ጦር አለኩ መጣች በለው እሺ ምንካ ወንድማ መለካው ጠጅ ነው ስንት ጠጥቶ ቆሞ ሄደ ስንት ተኩሶ መጣ ይባል እኔ አላውቅም ነበር ይሄ ነው ችግሩ አላውቅም ነይ ጨምሪልኝ ነይ ምንድነው ተው እንዴ አጣው እሺ የለባን ድካም ማሰብ አለብህ የምን ነው እውነትን አይ ባሻ አሁን ምንም አይደለም ድሚ ደቂ ነገር ይዘው አይተናል ኮሪያ ለመተሎች ባሻ ሶፍት ኮሪያ ያሉ በሰው ለመጥፋት አላሰቡ ምን አጀብዬ ምን ቀረ ይብዬ ተኢትዮጵያ ተናት ምድር ምንድነው የሚለየኝ ምን አጣብዬ ነው መቀረው አይ እንዴ ውጫ ጋር ነው ዶሮ ብታለም ቀረዋን አሉ በቀር ኮሪያ ቀራሉ እንዳታኒ ኢትዮጵያ ብትከለው ኮሪያ መቀረው ማን ያላት ሀገር እኛ አይደለም እንደ ልጆቿኛ አይደለም እንደምንጠብቃት ልክ ነው ወሽ እንደው ሁላችሁም እንደው የሚሄድፉስ ምን ነው ተጠናወታችሁ አይ ለኔ ስማ ብታገባ ባገር ብትወልድ ባገር ብትሞት ባገር ምንድነው የጎደለው ኢትዮጵያ ምንድነው የጎደላት እስቲ ንገረኝ ምንድነው የሚያስጠፋኝ ዝም ብለህ ነው የምትናገረው አንተ ልጅ እኔ እኮ ለና ትጫወታለህ በደስታ ፈርታለህ ወይ በቃ ሐሳብ እኮ ነው ወይ ሀገር አጠፋም ወይ ብሎ ጥያቄ ምንድነው ያለፈ ታገኘ ወዲያ ይጥፋ አረባሽ ይጥፋ በቃ ተው አይ እኮ ነው ባታ በጣም ይሻለኛል እንዴ አይነት ጥያቄ ሁለት ገንደት እንዴ እኔ እኮ እንዳሳብ እኮ ነው ባሻ ሰላም ነው አዎ ታስታውቂያለሽ በምን አወቅ ራስሽን ገልጸሽ እኮ አስነበብሽ አንባቢም ነህ ያ እውነት ለመናገር አንባቢ ነኝ እስቲ ካነበብካቸው መጽሐፎች ውስጥ ካነበብኳቸው በርካታ ነገሮች ውስጥ የመኪና ታርጋ የውሃ የመብራት ይህ ማስታወቂያ ሰሌዳ ላይ የሚለጠፉ በርካታ ማስታወቂያዎችን አንብቤያለሁ ምን ውቅጡ እና ከኔ ምን ያነብ ያው አንቺማ ያለሽ ነው ሌላ ምን አለ ወደድከው በጣም እንጂ ይልቅ በተለካማ ከማነበልሽ ሌላ ነገር ካለ ባነበልሽ ደስ ይለኛል መኝታ ቤት አለል ስጥኝና ላንብብልሽ በደንብ ተዘጋጅተህ ጠብቀኝ ከበፊት ላይ ተጠብቀኝ ዛሬ አለቀሽ ናፊ Excuse me, please. Mummy, the boss man doesn't call it. ሰላም ነው ባለኝ በነገራችን ላይ በጣም ወዶ መጣ ነው እና ብለህ ይመላል ለማ አሳፈረ ያንበበ ነው ካላነበብኩ ብሎ ነው ካላነበብኩ መዳፍ ነው የሚያነብ በሱ ብቻ ቢያልጥሩ ነበር በላፈ ለሽን ካላነበብኩ ብሎ ነው አልገባኝም ትንሽ ማሰብ ይጠበቅብሽ ከዛ በደንብ ይገባሻል አሃ ማሳዝ ላርግሽ ማለት ነው አይደል ይቺ ደግሞ ጅል ما أنا يروح أمورده أنت سلامة كده بيسووا ده نقدر بيجون أنت نقدر مثلا الناس هنا جرينا بس ما إذا جم مرت نسيم لو قلبي تعمل أكيد صار تعرف مالت سما أنت كم مالت طبعا طبعا الناس ولا أعرف أنا مثلا من دمو أمر أنا زنبه لك شو بقول بيتم لا دم بام بام
ሰው ተቆጥቶ ነገር ወደኛለህ ወይስ አትወደኝም ካለ ግን አልሰማም ላይ እንሰጣን ሳይሰማም እንደዚህ ሴት ልጅ እኮ ጥሩ አላት ባሪዬ በእናትሽ ሱሱና አለቀ ይስዱ ባመሰለ ደረቅ የሚፈስ ስማ አሁን ሌላ ሰው ነው ልትባት ማለት እኔ አራም በሴት ልጅ እንደዚህ ምን አጨከነ ሻምበል እሱ አንተ ሳትሆን እኮ አማካረት ማለት እኮ ጠዋት ኮሪያ ነው ከዛት ኮሪያ ነው ማታ ኮሪያ ነው ጠዋት ግብረገብ ኮሪያ ዶሚ ሲቪክ ላይ ፎረፍኩባቸው ትምህርቶች ባንዲራ ማንነት ግብረገብ ምናምን እሳቸው ጋር ትማራለህ እንዶ ኮሪያ ይዘመ እኮ ነው ይሻላል ሰጥቷል ያኔ ድሮ ጀመርኩ አፋቸው መገናኘታቸው ትላል ግብረገብ የሌለ ሆሮ በላውላ ተመርከው ምን ነው ብላኝ እኔ ሽማት ነውና ስጋ ምትበላው ምን ፍራፍራው ተነስ ቁጭ በል ተመርከው ብልኝ ተነስ ብቻ ነው ዛሬ አለውበትም ቁጭ በል ተመርከው ግብረገብ የሌለ ሆሮ በላውላ ተመርከው ሻምበል ምንድነው በቃ ይቅርታ አድርጉላችሁ አላወኩም በል አንተ ደግሞ ገና ነገር ጠጅ ጋብዝኩበት እንዳሻል ሆነ አንተ ገና ቁጭ በል አንተ ተመርከው ይሄ ወሮ በላ ወልጭ ነው ጀላስ ገበራ ወስደህ ችግር ውሸታ አንቺ ወዳታች ምን አልፈልግሽም በቃ እውነት ነው አልፈልግም ባይኔ ይቻለው ውሸቱን አባይ እኔን አታምነኝ አልፈልግሽም እና ጎሳችሁን አክብረን ነው ማክብረን ጎሳችሁን አክብረን አይዞህ አይዞህ ቀዳም አንቺ ልንገር ሸርት አንቺ ጎሳችሁን ባታገሩ ማልብዬ ልሰይምሽ ምኑን ትቼ ማልበልሽ ሽስም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ ያሰልካካ አፍንጫ በቀይ መልክሽ ላይ ከሴቶቹ ሁሉ አርጎሻል በላይ ማልብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ አቤት ቅርጽ ስራው የከናፈረሽ